ሰላም ለእናንተ ይሁን። በዓለም ዙሪያ የምትኖሩ የእግዚአብሔር ቤተሰቦች ይህንን ድምፄን እየሰማችሁ ያላችሁ የተወደዳችሁ የአባቴ ብሩካን ሰላምታዬ በያላችሁበት ቦታ ይድረሳችሁ። ወንድማችሁ ነቢይ መስፍን መኮንን ነኝ ከመለኮታዊ ጉብኝት ዓለም አቀፍ ቤተክርስቲያን። ዛሬ ወደፊት ለፊታችሁ የመጣሁት በአይነቱ ልዩ የሆነ ፕሮግራም ልጋብዛችሁ ነው። እግዚአብሔር በመንፈሴ ውስጥ ባስቀመጠው ምሪት መሰረት የፊታችን ሰኞ ማለትም መጋቢት 8 በኢትዮጵያ ሰዓት አቆጣጠር ከጠዋቱ ከ4 ሰዓት ጀምሮ እስከ ቀትር እስከ 7 ሰዓት ድረስ የሚቀጥል በሮችን ማስከፈት በሚል ርዕስ የጸሎት ፕሮግራም ተዘጋጅቷል። በዚህ የጸሎት ፕሮግራም ላይ እግዚአብሔር በሮችን እንደሚከፍት አምናለሁ። የሥራ በሮች፣ የአገልግሎት በሮች፣ እንደዚሁም ደግሞ ልጅ ለመውለድ ያልቻላችሁ ሰዎች የማህፀን በሮችን እግዚአብሔር ይከፍታል። እንደዚሁም ወደ ትዳር መግባት አስባችሁ ትዳር የዘገየባችሁ ሰዎች እነዚህን በሮች እግዚአብሔር ይከፍታል። እናንተ የምታውቋቸው በፊታችሁ የተዘጉ በሮች ሁሉ የሚከፈቱበት የጸሎት ጊዜ ይሆንልናል። ይኸውም የጸሎት ጊዜ የሚሆነው በዋትስአፕ ግሩፕ ነው። በዚህ የጸሎት ፕሮግራም ላይ ከኔ ጋር አብራችሁ መጸለይ የምትፈልጉ ወንድሞቼና እህቶቼ ከዓለም ዙሪያ በዋትስአፕ በዚህ ስክሪኑ ላይ በምትመለከቱት የስልክ ቁጥር እየደወላችሁ ወይንም ደግሞ መልእክት እየላካችሁ መመዝገብ የምትችሉ መሆኑን በጌታ ፍቅር ላስታውቃችሁ እወዳለሁ። ይህ ምዝገባ ምንም ከገንዘብ ጋር የሚያገናኘው ነገር የለም። ነገር ግን ምን ያህል ሰዎች አብረውን እንደሚጸልዩ ለማወቅ እንደዚሁም ከፕሮግራሙ አስቀድሞ በተመዘገቡ ሰዎች ዙሪያ በእግዚአብሔር ፊት ለመጸለይ እንዲረዳ ነው ይህንን ያሰብነው። እየተመዘገባችሁ ለሰኞ ቦታችሁን እንድትይዙ በጌታ ፍቅር ጥሪ ላስተላልፍላችሁ ፈልጋለሁ። እግዚአብሔር በመንፈሴ ውስጥ ይህንን ምሪት እንዳስቀመጠ እንደዚሁ ከሰኞ በኋላ እግዚአብሔር በሕይወታችሁ ላይ ታላላቅ በሮችን በጌታ በኢየሱስ ክርስቶስ ስም ይከፍታል። የእግዚአብሔርን ቃል የምንካፈልበት እንዲሁም የምንጸልይበት እንደዚሁም ደግሞ በነፃነት በእናንተ ዘንድ ያሉትን ጥያቄዎች፣ እንቆቅልሾች፣ የጸሎት ርዕሶች የምታቀርቡበት እንደዚሁም ደግሞ እንደ እግዚአብሔር ሰው እግዚአብሔር በሰጠኝ መንፈስ